ትላለች። አንቺ ሩታ አብርሃምን እስከመቼ ነው ለምነሽ የምትኖሪ? ቆይ መልሽልኝ። እንደኔ አትመልሽም። ሲጀመር አንቺ እኮ ይመችሽ። ከአብርሃም ውጪ ቤተሰብ አንድ ሰው አሰማም። አንድ ሰው ልንገራችሁ ማለት ነው። አብርሃም ያዘዛትን ነው የምትሰራው። አብርሃም አድርጊ ያላትን ነው የምታደርገው። የኦዲየንስ በውስጥ ብትንጫጩ እዚህ ብንጫጫ አንድ መስሚያ ጥጥ ነው። ማንንም አሰማም። አብርሃም ያለውን ስራ ብቻ ነው የምትሰራው ማለት ነው። ልንገራችሁ በዚህ አጋጣሚ እና ማለት ነው ልንገራችሁ አሁን አብርሃምን ቆይ አንድ ሴት ልጅ በራሷ መወሰን ያቅተታል። አንድ በራሷ አሁን አብርሃምን መለመን ነው በቃ እያያዙት ማለት ነው። ስተተንዛ እንዳልሰራ ምክንያቱም ሩታ የሆነ ብዙዬን ካስከፋችሁ ከተጣላች ከብዙዬ ጋር ወይም ደግሞ ከኤርሜላ ጋር ወይም ደግሞ አብርሃም ዙሪያ ላይ ካሉ ሰው ጋር ብትጣላ ለአብርሃም መልስ ብትመልስ ከአብርሃም ጋር ብትጣላ አብርሃምን አታገኝም። ገባችሁ አይደለ? ስለዚህ ጸባውን አስተካክላ ነው አሳ ሲበላ በብላታ አለች ማለት ነው። ገባችሁ? አሳ ሲበላ በብላታ የሚባለው ተረት